ወይኔ ምንም የተሻለው አይመስልም። ከስቷል ተቋቁሯል አይደለ? አራሃና ይቴ አንቺ ዝም ብለሽ ስለምትጨናነቂ ነው እንጂ ከበፊቱ ራሱ አላማረበት። ከበፊቱ አምሮበታል። ስለዚህ ውሳኔው ልክ ነው። ቆይ ወይ ለምን እውነቱን አትነግሪው? ዳግም ከጆሮ ይልቅ አይኑን ነው የሚያምነው። በጭራሽ እኮ ሊያናገረኝ እንኳን ፈቃደኛ አይደለም። አሁን ተረጋግቶ ሊሆን ይችላል። ለመጨረሻ ጊዜ ልሞክር። ከሰማሽ ሞክሪ ይሻላል። ሀንዬ መጣው። ዳግም ይቅርታ፣ አንድ ጊዜ ላወራክ ነበር። ምንም ማወራሽ ነገር የለም። ትንሽ ደቂቃ ብቻ በእናትህ። ዳግም ሀና እየተሰቃየች ነው። ስለተፈጠረው ነገር አንድ ጊዜ ላስረዳክ። እንደሱ አይደለም፣ በጭራሽ አንቺን አልሰምሽ። እሷ አሁን የሚታያት እንደሳምኩሽ። ስለዚህ እኔ ላይ ያላትን ተስፋዋንም እዚህ መመላለሷንም ታቆማለች። ያማል እንዴ? መታሰቢላት ከሆነ እንዳልሳምኩሽ እንዳትነግሪያት። ይኸውልሽ እኔ ደግሜ ከሷ ጋር መሆን አልፈልግም። ሳምሽ ራስ ወዳዱኝ አለልኝ ሀቀልኝ ሰው እንደመሆኔ እንዴ አንተ ምን እያረክ ነው? ፊትሽን እያየሁት ነው። ያማል እንዴ? አንተ ውሻ ልጅ! ወይኔ ጉዴ! ዳግም ተረጋጋ። ልቀቂ! ተረጋጋ ዳግም። እንዳሰብከው አይደለም ዳግም። አንዴ ላስረዳ። ማፍቀሬ ልነግርህ አስል ነው ቀድሜ አንተ ያረካት። ስለቀደምክ ደግሞ ሀና ያንተ አትሆን። ቆይ አንዴ ላስረዳ ዳግም፣ አንዴ ላስረዳ። ስሚ፣ ባይኔ ነው ሁሉንም ነገር ያየሁት። እሺ ምንም የምታስረጅኝ ነገር አይኖርም። የዛኔ ሰምተኝ ቢሆን ሁሉ ነገር አይፈጠርም ነበር።